አይነት እንስሳ ቤታችሁ ውስጥ ያለው ቤት ያላችሁ የማዳም ቅመሞች የምሬ ነው የምላችሁ፣ ሳይደንቅ አላልፋችሁም ማለት ነው። እኔ ሳይደንቅ አላልፋችሁም። ለምን ካላችሁ እንስሳ ማለት እንደ ህፃን ነው። በቃ ለነሱ በጣም እንደ ልጅ አድርጎ ነው የሚያዩ። በተለይ እንደዚህ አይነት እንስሳ እንኳን እኔ እንደዚህ አይነት በጣም የሚያስፈራ እንስሳ አይቼው አላውቅም። እንደዚህ አይነት ቤት ውስጥ ገብቶ አስገብቶ የሚያስቀምጡ ቤት ይኖራል። በነገራችን ላይ ግን አለ አይደል ድመት፣ ውሻ የቤት ውስጥ ያደረጉ ያሉ ማዳሞች ብቻ አላውቅም። እና እንደዚህ አይነት እንስሳ ያላችሁ ቤት ያላችሁ ቅመሞቼ የምሬ ነው የምላችሁ እደንቃቸዋለሁ። በጣም ነው የሚደንቀው። ለነሱ እንግዲህ እንደ ህፃን ነው እንክብካቤው፣ እንደ ህፃን ይዛቸዋል ማለት ትችላላችሁ። እነሱን ማጠብ፣ ለነሱ ምግብ ማቅረብ፣ በሰዓታቸው በጊዜያቸው እነሱን ማንከባከብ ቀላል ነገር አይደለም። በጣም ከባድ ነገር ነው። ግን እንደዚህ አይነት የሚያስፈራ እንስሳዎቹ የቤት ውስጥ የሚያደርጎቹ እነሱ ራሱ ያስፈራሉ። ሰዎቹ ራሱ እንደዚህ አይነት እንስሳ የሚያስገቡ ሰዎቹ ያስፈራሉ። የምሬ ነው የምላችሁ። በተለይ በጣም ይወዳሉ። አንዳንድ ቤት እንስሳ በጣም ይወዳሉ። በነገራችን ላይ የድመት የሚመስሎቹ ውሻ የሚመስል ሆፍ፣ እንደዚህ ነገሮቹ ይወዳሉ። በጣም ብዙ ቤት ነው የሚኖረውና እኔ ቤት ስለሌለ ሌላ ቤትም የለም ብዬ አላስብም። የኔ ቤተሰቦች ስለማይወዱ ሌሎቹ ይወዳሉ አይወዱም ብዬ አላስብም። ሁሉም ሰው በተለይ እንደዚህ ሀየ የሚባለው አለ አይደል? እሱ ሳይቀር በጣም ብዙዎቹ አንዳንዴ ሚዲያ ላይ ሲያወጣ አያቸዋለሁ። እና እንግዲህ ትዕግስት ስጠን። እንደዚህ እንስሳ ምናምን የሚያንከባክቦቹ ልጅ ቢያንከባከብ ይሻላል። ልጅ ሲተኛም እረፍት ታገኛላችሁ። ልጅ ሲጫወትም እረፍት ይገኛል። ይሄ በጊዜው ወይም ወደ ምንድነው መንገድ ላይ ማዞር ይፈልጋል። ደግሞ እነሱን ማጠብ አለበት። እነሱ ምግብ ማቅረብ አለበት። እነሱ ነገር ማንከባከብ፣ የነሱ አር ማንሳት አለበት። የነሱ ነገር ብቻና ብቻ ነው። በተለይ ያው እነሱን ስታጠቡ ምናምን በቃ አለ አይደል? በጣም ከባድ ነውና ትዕግስት ይስጣቸው። በተለይ እንደዚህ አይነት የሚያስፈራ እንስሳ የሚያደርጉ መዳሞች እንደዚህ እንደው መዳሞች ናቸው እንደው የሚያስፈሩ እና በጣም ከባድ ነው። በጣም ከምለው በላይ ከባድ ነውና እኛ እንግዲህ የመዳም ቅመም ማለት እንግዲህ ጀግኖች ነን። ምንም ቢመጣ የተኛው እንስሳም ቢኖርም ስራ ነው ብለን ወደ ሀገራችን ወደ ሰው ሀገር ስለመጣን ግዴታ ማስራት አለብን እና በነገራችን ላይ በጣም ከባድ ነው። ቅድም ብያቸዋለሁ። ልጅ ብናከበክብ ይሻላል። ልጅ ማለት ትምህርት ቤት እንኳን ቢሄድም ትንሽ እነሱ እስከሚመጡ ድረስ እረፍት ታገኛላችሁ። ይሄ ሰጣሁ አልሰጣሁ ምን ሰጣሽ እንደ ልጅ ነው የሚያዩ። እንደ ልጅ እዚህ ጋር አንድ ጓደኛዬ አለች፣ አንድ ድመት አለች። እሷን ይዛ ነው የምትዞረው። በነገራችን ላይ እሷን አቅፋ ነው የምትዞረው። ለምን እንደ ሰው ነው፣ እንደ ሰው እሷ ዞሩ ካለች በቃ ቤት ውስጥ ይፈልጋል ማለት ነውና እኔ እሷን ሲያዩ እንዴ ድመት እኮ ነው፣ አረ ቤት ውስጥ ቀምጪ ስል አረ ድመት አይደለም እንደ ሰው ነው። እኔ ዞሩ ካልኩም እኔ ምግብ ስለሚሰጥ እኔ ስለማጠብ ሁሉም ነገር እኔ ስለማደርግ ሁሉም ነገር ያውቃል። እና እኔ ቤት ውስጥ ከሌለው እንደ ጉድ ነው የሚጮህ እያለች ነበርና እሷ የምታደርገው ነገር እሷ ስታጠብ እሷ ስንከበከብ ነው ቀን ሙሉ የምትውለው። እና ስራትታችሁ እንደው እሱን ብቻ እንዳመጡ ሰው ነው የሚያደርጉና እንደዚህ እንስሳ ያላችሁ ቤት ያላችሁ እንግዲህ ጽናት ይስጣችሁ። የምሬ ነው የምላችሁ። እና በጣም ከባድ ነው። እንስሳ ማለት አለ አይደል? እነሱ ማንከባከብ ብቻ ነው። እና ቅድም ሁለትም ሶስትም ደጋግሜ ያልኩኝ ነበረ። እሱስ ምንድነው? ልጅ ይሻላል። ተመዝገን የኔ ቤት ስለማይወዱ ሌላ ቤት አይወዱም አይደለም። እና በተለይ እንደዚህ ድመቶቹ፣ ውሾቹ በጣም የነሱ ነገር ቤት ውስጥ ጸጉራችሁ ምናችሁ እነሱን ማነሳት ምኑ
ማካራ ነው፣ ማካራ ማለት ነው። እና ታጥቦ ቆሻሻ እንደሚል ታጥባችሁበት ቦታ ይቆሽሻል ፀጉራችሁ ምኑ። ግን እኔ ቤት ስለማይወድ ሌላ ቦታ አይወድም ሳይሆን ብዙ ሰው አረብ ሀገር ያሎቹ ማዳሞቹ ብዙዎቹ ይወዳሉ እንስሳ፣ የሚወዶቹ አሉ፣ ማይወዶቹ አሉ። እና በተለይ ይሄ በጣም ያስፈራል። ይሄ በጣም ነው የሚያስፈራው። የምሬ ነው ምላችሁ እና ምን ሊበላችሁ የምሬ ማለት ነው። እና ጋይሶቼ እንደዚህ አይነት እንስሳ ያላችሁ ቤት ያላችሁ ሁላችሁም ልቦናችሁ ይስጣችሁ። ትዕግስት ያስፈልጋል። በጣም ከባድ ነው እና እነሱን ይዞ ማዞር፣ እነሱን ምግብ ለማቅረብ፣ እነሱን ማጠብ በጣም መከራ ነው። እና ቪዲዮን ቀንጨፍ አድርጌ አሳይቻችኋለሁ። ቢሆንም ከባድም ቢሆንም ስራ ከሆነ በጣም ያው አስፈላጊ ነገር ነው። ምን ታደርጋላችሁ? እና ውዶቼ እንግዲህ ትዕግስት ያስፈልጋል ከምንም በላይ። ለዚህ ቻና አዲስ ከሆናችሁ ሰብስክራይብ፣ ላይክ አድርጉ። እንደዚህ ሚዲያ ላይ የሚሽከረከር ነገሮቹ እንደ ማንኛው ሰው ካየው ይዤ አመጣለሁ። እናንተም ከኔ ትምህርት ትወስዳላችሁ ብዬ ተስፋ አድርጋለሁ። ሚዲያ ላይ የሚከታተሉ ነገሮቹ ብዙ ነገሮች አሉ። እነሱን እያያችሁ አንዳንድ ነገር ለማምጣት ሞክራለሁ። ሁላችሁም አዲስ የሆናችሁ ሰብስክራይብ፣ ላይክ አድርጉ። 6 ደቂቃ ቪዲዮ ነው። እቺ ቪዲዮ እስከ መጨረሻ አዳምጡ። መልካም